የምትወደው ምን አይነት ሴት ኖራችሁ? የሚመች ምን አይነት ሴት ነው? እንዳንቺ አይነት ሴት። አይ አንቺ እዚህ ጋሽ ወፈረ ከንፈርሽ አሪፍ ነው ግን እንዴ ምን አደረግኩሽ እንዴ? ለምንድን ነው እኔ ጋር ብልግና የሚሆነው ሁሉ ነገር? እኔ ጋር ሲደርስ ነው እንዴ ብልግና የሚሆነው? አንቺ ቅድም ከንፈር እንዲህ ነው እንደዛ ነው ስትይኝ ባለቅሽ ብዬሻለሁ እንዴ? የማየው ነገር ብለሃል። አሁን እንተኛ አላልክም እኮ። እንተኛ ታዲያ እንተኛ። አንድ ቤት ነው እንዲ ያለ ነው። አማርኛ ሁለተኛ ቋንቋዬ ነው እኮ። ለዛ ነው የምነግርህ እኔ ለዛ ነው የምነግርህ። ስህተት ከሆነ እንደዚህ የማይባል ከሆነ በቃ እንተኛ ነው እንተኛ ነው እንተኛ ዩቲ እንግሊዝኛ በተወራ ቁጥር እየደረቀች ምን ነው? ውይ ወጣች እንዴ? አሁን ምን ነው? አንቺ እንግሊዝኛን በተወራ ቁጥር ስታክ እያደረግች ትችዋለች። እባክህ እንትን ነው ይል ብሎክ ማድረግ አልችልም እና በቃ ዛሬ ፌሽታ ነው እኔ ቤት። ለምንድን ነው ማለት ነው? ለምን እኔ እንግሊዝኛ ሳወራ ስታክ አደረግሽ? ምንድን ነው ችግር አለ? እንግባ ጌሙን። እንዴት እንግባ? እንጮት እንደሳቀ ጋዙ እንደምትገዘ እንደበልጣ ደብጣ ጉረ ቶኮ ነሞና ነጉብ ዲፎና አደረገው። አትፍራት ናችሁ። እኔ አልፈራትም። ምንድነው አትፍራት? ትፈራታለህ የምትሉኝ አንቺ ዩቲ ግን አይንሽ ድሮም እንደዚህ ትልቅ ነው እንዴ? ምን አውቃት አለቀብ። ለምንድን ነው ለምንድን ነው አሁን አስበሽዋል? አግብተሽ ባልሽ ሲያናደደሽ ድንገት ተኝታችሁ ሌሊት ላይ ደግሞ ሲሆን የሆነ ተስፋ የሚያስቆርጥ ጓደኛማ እኔ እፈልግልሃለሁ፣ ችግር የለውም። ስለ ትዳር አታውራ ከኔ ጋር ሊሆን አይችልም። አታውራ የለ ስለ ጋብቻ ስለ ትዳር አታውራ። በቃ ቀላል እኮ ነገር እኮ ነው። በቃ የምጠይቅህ አታውራ። ያልገባኝን ነገር መጠየቅ አልችልም። ያልገባኝን ነገር መጠየቅ አልችልም። ለማንኛውም እፈልግልሃለሁ እኔ አንዱ አንተ ቆይ መቼ ነው ፍቅረኛ ላይ የምትለው? ገማን የምትወደው ምን አይነት ሴት ኖራችሁ? የሚመች ምን አይነት ሴት ነው? እስኪ አንዴ የምለውን በል። የምለው ለምንድን ነው ድምፄ ሲቀነስ የማትወጂው? እንዲህ በል እስኪ። ለምንድን ነው ድምፄ ሲቀነስ የማትወጂው? ስለሚያስጠላብህ ነው። ቆፍጠን ስትል ነው ደስ የምትለው። ቆፍጠን በል እስኪ። እንዲህ በል እስኪ። ለምንድን ነው ድምፄ ሲቀነስ የማትወጂው? እኔ የምለውን በል። ስማኝ አንዴ ስማኝ። ለምንድን ነው ሲቀነስ የማትወጂው ድምፄ? እንዲህ በል እስኪ። ዱርዬ ነው ወፍ 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 ይል ያበደ ነው። ለምንድን ነው የማትወጂው ድምፄ ሲቀነስ? እስኪ በላይ ነው ከአንተ ይሻላል። እቃወምሃለሁ። እረፍ አትበል። እኔ ፊት አንዳንዴ ያወራል እኮ ስፒች ላይ አሪፍ ነው ይባላል። ፊት ሲያወራ ይባላል። ባይዘ ከአምስት ጀምሩ
የታሉ ፍራይዴይስ ዌር አር ዩ ጋይስ? ኢገላፌ ኪያ ብያ ባድያ ነምኒ አባ መሌን ነለቱ ብያን ቀባ ከነ ቦንሲቱ ያ ጅሩትያ ወፍ 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 ማንን? እኔ ኧረ ቢስሚላ ጭራሽ መጣም ብለዋል። ድጋሚ ምግቡን በሏቸው። እስኪ ምን ትፈልጋላችሁ? ምን ልጠይቅላችሁ? አራችሁን እስኪ ምን ልበልላችሁ? እስኪ ምን ትፈልጋላችሁ? አወልክያ ዌልካም አዶኮ ምን ልበልላችሁ? እስኪ ንገሩኝ። ጀልቀብ ነው ያወልኩ አንደኛ ጥያቄ ትወደኛለህ? ባጭሩ ምን እንዲህ ምን አይል ባጭሩ ነገር ይበቃ ማለት ወይኔ ይሄው ደግሞ ወይ ወይ አይ ማለት አትበል። ወይ አይ ማለት አልገባኝማ። ትወደኛለህ ወይ ነው ደግሞ እኔ ፈልጌ አይደለም። እሺ እኔም ጠይቀህ በይ ተብዬ ነው እዚህ ጋር እኔ ጉዳይ አይደለም። አንተ ብትወደኝ ባትወደኝ ንገረኝ። ምን አይነት ፍቅር? የሀገር ፍቅር አንድ ኢትዮጵያዊ ወድሻለሁ። አመሰግናለሁ። ሌላ ጥያቄ ከማኪና ከኔ ይሄ ጥያቄ ይቀር። ቆይ አይ ኤል ልመልሰው አልፈልግም። እባክሽ ልመልሰው። ውይ እውነት ልመልሰው ባመልሰው ዳዳስ ይለኛል። እባክሽ ልመልሰው ካልክሽ በዚህ ሁለቱም በጣም ንጹህ እህቶቼ ናቸው። ሁለቱም ተስፋ የላቸው። ምንም አንዱ ምንድን ነው ጀማል ሰጠጀዲን ይለኛል። ምንድን ነው ምን ጀማል ሰጠጀዲን ይለኛል አንዱ። ዋል ጀማል ፍራይዶች አይገኑ ተወጅዋለሽ ወይ? ኧረ ቢስሚላ ስለኔ ምን ታስባለህ እያሉህ ነው። እንዲህ ያቀደ እኔ ግድ የለኝም ስለኔ የምታስበውን ግን ብለውኝ ነው ጠይቅ እያሉኝ ነው። ስለኔ ምን ታስባለህ? ስለ አንቺ እንትን አስባለሁ። አንድ ቀን ተኝቼ ድንገት ያሰብኩትን ልናገር። አትናገራችሁ አንፈልግም። ማንም አይፈልግም። በቃ ግልጽ ለመናገር አትናገር። በቃ አይ ምን ተመቸሽ? እንደ መንከባለሉ ደግሞ ብርድ ልብስ ለብሳ የምትንከባለለው ምንድን ነው? አይተናል። ምንድን ነው የምትደብቂን? አንተ ምን አባክን ያየው እኩያ ቢስ። እሺ ተንከባለኝ። ምን አባክን ያየኸውና ነው የምታወራው ወሬህን? ምን አየው? እንዳላስቀይምሽ ተንከባለሽ። ከመልበስሽ በፊት አይተናል። 3 4 ጋይስ ትጅ ዘንደበዳደር ታጎዳ 20 ጊዜ በትክክል ካልተቀጣሽ ሹቲኔ አልቀጣም። እስከ ጫፍ እየመጣሽ እስከ ጫፍ እየመጣሽ እኔ አልቀጣልሽም።
እስከ ጫፍ እየመጣች ተንከባ 10 11 12 13 14 ጭብጦ መሰልሽ እያሉኝ ነው። 16 የትኬት ይመጣል ማይመስል እኮ ተንበርክከሽ ምናምን እንትን አለ ማለት እኮ ነው። ተፈራ እንጂ ኦኬ ይለ ወይ ራስህ ወይ ደግሞ እኔ በራሴ ብር ችግር የለውም ኮፒ አስደርጊ እለጥፍልሃለሁ ግድግዳ ላይ። ታይፔ አይደለህም ፊት ሰፊ ነው። ፊት ሰፊ ሰው ሞኝ ነው። እኔ ደግሞ ሞኝ ሰው ታይፔ አይደለም። ጀመር ነው ከሳል ፊት አይደለም እኮ ይሄ እኮ የማይከሳ እኮ ነው። ይሄ እኮ አጥንትህ ነው። ከውስጥ ነው መጠፍጠፍ። እንዲህ ነህ አንተ፣ እንዲህ ነህ። ሁለተኛ ነገር ሰው አግቡኝ ብሎ ለምኖሽ አያውቅም። ተንበርክኮ እያለቀሰ በተደበላለቀ ስሜት በቅጣት ነው ራስሽን ሳትስፋይ የምታደርጊው። እየቀጣሽ ሰው ብሎች ስለምናል ስፋይ ማረኩኝ አብሽቲንክ ምንም ደግሞ ይገባኛል። ምን ልትል ነው? እሱ ሊገባሽ ይችላል። እዛ ለምንሻት አደኝ ለምንድን ነው የምለቅሽ? ሁለተኛ ነገር ሁለተኛ ቅጣት ቤተሰቦችን ቅበር እያለቀስክ በኦሮምኛ እያለቀስክ አብስዬ ቴንኪዩ በጣም እያለቀስክ በኦሮምኛ ያልክ ሻርፕህን ራስህን እንዲያረቅ ሆነ ቀበራቸው። ሶስተኛ በአንድ እግር ቆመህ እያለቀስክ ልልልልልልል ትላለህ። ከበደ ይልቅርን ስትሪፕ ላይ ሞልቶ ራሱ ወላሂ ይልህ እረፍ፣ በስርዓት ተቀጣ። እኔ ልሙት ያው ጀግሬን አነሳውልሽ ያው እያለቀስክ እያለቀስክ አረ ጎረቤት ምን ተገኘ ብሎ ይመጣሉ። ዩቲ ቀይርልኝ። የእኔ የሀያት ናስር መሐመድ በያን ሁሴን አሊ አላገም ጉዳይ አይደለም። ሂድ ደዛው እችን ላሸንፈው። ተቀቢ ቶሎ ቤት ተቀቢ። ዱቄታ ተንቀኛለህ አንተ ነህ አንቺ እኔን ትንቀኛለህ። በጌም ባይዚ አንቺ ስታሸንፊ ነው የሚገርመኝ። እግዚአብሔርን ስታሸንፊ በጣም ነው የሚገርመኝ። ምንድን ነው አይኔ ውስጥ ገባ እባክህ። ታዲያ ምን አገባኝ? ምንድን ነው የምትመስለው? ጅል ነው የምትመስለው። እግዚአብሔርን እንደዚህ ስትል እንትን ጋይስ ዶናት ለመናቄና ጋይስ ዶናት ይለም ሁለት ዶናት ይለም ጋይስ ቱ ዶናት ዩቲ ተቀጭ ዩቲ ጋይስ ዶናት ያለኝ ተው በቃ ችግር የለውም። ወይኔ ጡቃዬ ወይኔ አልሞላም አይደል አንቺ? እሺ እንድትከመው ቅጣቴን ግን ተቀጭልኝ ዩቲ። እየተቀጣሽ አይደለም መገኛ ነው ላይ ለኔ ያዘች እንደዚህ 20 ጊዜ ትለኛል። 20 ጊዜ ማአት እረፍ። ታዲያ 10 ጊዜ ከሆነ እንደኔ በደንብ አጓሪ ጎረምሳ ነኝ እንዴ? ምናምና የምለው ጎረምሳ ነኝ እንዴ? ሴት እኮ ነኝ ነው የምለው እኔ። ያማል እንዴ? ምንድን ነው የምለው? ይኸው ምንድን ያልከኝ? ምንድን ነው መጋኛ ነው? ስራ ላይ ነው። ችግር የለውም። ስለሚያማክረኝ ቅድሚያ የሚፖስተውን ነገር አያሳስብም። ያያ ማን ነው ደግሞ? ዋላ የሚባለውን አታውቀውም? ጋይዝ ለበጣም ናጎዳ
የለህም ሰው በቃ ጋይስ አደቢንኩ መለመለስ ገው አደቢንኩ መለመ ጋይስ የጆሮ አምላክ እኮ ነው የያዘው አፌን ይልኛል። ጆሮ እዚህ ጋር ነው፣ አፌ እዚህ ጋር ነው። ማይ እስኪ ሳቅ ከናትካ እኔ ግን በጣም ነው የምወደው ሁሉ ነገር የለም እንደሆነ አላውቅም። እኛ ምን አገባኝ ጋሽ ቱ ፐርፊውም ሞላህ እንደ አንተ ሰውዬ ሞላክ ሞላክ አረ ወይኔ ጉዴ! አረ ቱዶናት አንድ ልብ ጋይስ ሙዳመ ደብል ይረት ወልና ገርጋራሽ ደብል ይረት ወልና እኔ መቻጣውት አንዴ ብቻ ነው የምደሰተው። ጋይስ አመ ደብል ጋይስ ታይሚንግ ይረት ነው ገላፈቱ ጋይስ ደብል ይረት ወል ገርጋራ ጋይስ ደብል ፈጣሪ አምላክ ከእንዲህ አይነት ቅሌት እራችሁ በስርዓት ቪዲዮን ጨቅጭቅ ይልቀጣል። በቃሽ ይሄው በቃ አሽከረ ሸምሱ አሽከረ ሸምሱ ኢል የትም ጦርነት ላይ በመሀል አይልም። ወንድ ሁን፣ ኮስተር በል፣ ሩቅ። ምንድን ነው ሸምሱ? ምንድን ነው እና አሽከረ ሸምሱ ብቻ ነው የሚባለው? እሺ ሌላ ጉራጌኛ ቃል ስጭኝ። ምን ለማለት ፈልገህ ነው? አሳቃሳ ምናምን አታውቅም ምናምን? ግባ ያለ ገንፎ እራችሁ ይለ ቃሳ ሸምሱ ቃሳ አሽከረ እየሳች በማጠጋት ይቻላል። ቃሳ ግባ ወላሂ ተቀጣ። ወላሂ አልሰማም ተቀጣ። ጋይስ አደቢንኩ መለመጋይስ ጋይስ ታይሚንግ አረነን ቀጣ ጋይስ ታይሚንግ ግባ በቃሽ ግባ ኖ የስ ማናት ይች ከዚህ በላት በእናትህ ምንድን ናት? የገለጦን አደቢንኩ መለም ግባ እራችሁ ተኮሳተር ብያለሁ። እሱ ነው የሚያዋጣ። ምን ነበር ያሁኑ ቃል ምን ነበር? አባዚዮ ቃሳ ብዙ አለ የምታውቃቸው እራችሁ። ይኸው አትግዳይብኝ። አባዚዮ ቃሳ ሳቂ። እንደ ወደ ሰው ልጅ ሳቂ አታስቂኝ። እሺ አባዚዮ ቃሳ አባዚዮ ቃሳ